ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ምርጥ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ይህን የመሰለ ቆንጆ አገልግል እንዴት አድርጌ እንደሰራሁት አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር ከታች ያደረኩት 2 እንጀራ ተጠቅሜያለሁ። እኔ በብዛት አገልግል ስሰራ ቀይ ወጥና አልጫ ላይ 2 እንጀራ አረግበታለሁ። ወጡን ብስት አርጌ 2 እጠቀማለሁ። እንደዚህ በደንብ አርጋችሁ ግን ወጥ መጨመር እንትን ማለት አለባችሁ። መዋሃድ እንዴት ነው? ሁሉም በደንብ እንዲገባው እንዲረስ መሆን አለበት። እዚህ ጋር 2 ነው የምጠቀመው። ለአልጫው 2 ነው የምጠቀመው፣ 2 እንጀራ። አልጫውንም እንደዚህ በደንብ እጨምርበታለሁ። እዚህ ጋር ቃሪያ፣ የተከተፈ ቃሪያ ጨምሬበታለሁ። ከላይ አድርጌበታለሁ። እንደዚህ እየደራረቡ ባላችሁ በሰራችሁት ወጥ ልክ እንደዚህ እየደራረባችሁ መሄድ ትችላላችሁ። እዚህ ጋር ጎመን በስጋ ነው የተጠቀምኩት። ጎመን በስጋዬን እንደዚህ እሱንም ከላይ አድርጋለሁ። ይሄው ጎመን ስጋዬንም እንደዚህ በደንብ እንትን ካረኩት በኋላ እሱ ላይም ቃሪያ እንደ ከትፌ ያዘጋጀሁት እሱንም አደርጋለሁ። ከዛ እንጀራችንን እናደርጋለን። ጋር ጥብሳችንን እናደርጋለን። ጥብስ ነው የሰራሁት። እሱንም እንደዚህ መረቅ ያለው ጥብስ ነው። እሱንም በደንብ አድርጌ ጨምራለሁ። እሱንም እንደዚህ በደንብ አድርጌ እንጀራዬን ከላይ አድርጌ ቀንጬ እኔ ተጠቅሜያለሁ። ማለት የሚፈልግ ሰው ስለነበረ ቅንጬ አድርጌያለሁ። እናንተ ከፈለጋችሁ ማድረግ ትችላላችሁ፣ እንደናንተ ምርጫ። እኔ የሚፈልግ ሰው ስላለ ስለነበረ ነው ቅንጬ የተጠቀምኩት። በጣም የሚጣፍጥ በቅቤ የተሰራ ቅንጬ ነው። እዚህ ጋር ደግሞ ዶሮ ነው የተጠቀምኩት። የዶሮ መረቁን እሱን ነው የተጠቀምኩት። ሁሉም ትኩስ ፍሬሽ ነው። እንደዚህ ሰርታችሁ ሰው ጋር ይዛችሁ የምትሄዱት ለትዕዛዝ በጣም ቆንጆ ጤናማ የሆነ አሰራር ነው። እናንተም ሰርታችሁ ሞክሩ ትላለሁ። በጣም ነው የምትወዱት።
የመጨረሻው ነው። እንደዚህ ሁለት አድርጌ አንደኛውን በጀርባው ደፋውና እንደዚህ ቆራርጣለሁ። ይሄንን 15 ሰው ነው የበላው። ግን እናንተ ለ15 ሰው ነው እኔ የሰራሁት፣ ግን ከዛም በላይ ይሆናል። በጣም ስቆራርጥ በጣም ትላልቅ ነበረና እስከ 20 ሰው ይሆናል ይሄ አገልግል ማለት ነው። እኔ ግን ያው ስቆርጥ በጣም በትላልቅ ነበረ የቆረስኩትና ለዛ ነው ለ20 ሰው ማክሲመም 20 ሰው በደንብ ነው የሚያስተናግድላችሁ። እንቁላል፣ የተቀቀለ እንቁላል እንደዚህ ከላይ አደርግበታለሁ። እዚህ ጋር ቅባት ከላይ ከወጡ ላይ ቅቤውን ቅባቱን አንስቼው ነበረ። እሱን ደግሞ ያው እንደ ዲኮር ለማድረግ ከላይ እናፈሳለን። በጣም ነው የሚያሳምረው፣ ደስ ይላል። እንደዚህ ስታዩት በጣም ነው ደስ የሚለው። እዚህ ጋር ከላይ የምትፈልጉትን ክትፎ አይብም እንደዚሁ ማድረግ ይቻላል። ክትፎውን ከውስጥ መሀል ላይ ማድረግ ትችላላችሁ። እኔ ከላይ ነው ያደረኩት። እንደዚህ ከላይ ነው ቁጭ ያደረኩት። እና አይቤም እንደዛው ተጠቅሜያለሁ። አይቡንም መሀል ላይ እንደዚህ እናደርገዋለን። ስታወጡ ግን ለሁሉም እንዲዳረስ እያደረጋችሁ ነው ማድረግ ያለባችሁ። ስታወጡት ስትሰጡ ልክ በተከፈለው አካባቢ ጋር ባለው የተወሰነ እያደረጋችሁ ለሁሉም እንዲዳረስ ታረጉታላችሁ። በጣም ቆንጆ የሚጣፍጥ ደስ የሚል አገልግል ነው። ጤናማ የሆነ ስራ ነው። እንደምትወዱት ተስፋ አደርጋለሁ። እናንተም እንደዚህ ሰርታችሁ ኢቨንት ካለባችሁ፣ ሰው ጋር መሄድ ከፈለጋችሁ እንደዚህ በቀላሉ መስራት ይቻላል ለማለት ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁ። እናንተም ሰርታችሁ ተመገቡ እላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ትባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ሁልጊዜ ኮሜንት፣ ላይክ፣ ሼር እያደረጋችሁ የምታበረታቱኝ አሁንም አበረታቱኝ እላለሁ። የዛሬ ቪዲዮዬ ይህንን ይመስል ነበረ። ዳግም በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ